ዋና ዋና ዜናዎች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቻይና የሆርሙዝን ወሽመጥ ለማስከፈት መተባበር አለባት፣ ካልሆነ ግን ወደ ቻይና የማደርገውን ጉዞ ላራዝም ወይም ልቀር እችላለሁ ሲሉ አስጠነቀቁ። በዝርዝር የምንመለከተው ይሆናል። ዶናልድ ጄ ትራምፕ ለኤርፎርስ ዋን አሁን በሰጡት መግለጫ ድል አድርገናል አንልም፣ ነገር ግን አመድ አርገናቸዋል ሲሉ ተናገሩ። ሰላም ውድ የግሬስ ቲዩብ ተመልካቾቻችን፣ እንደተለመደው አዳዲስና ወቅታዊ ዜናዎችን ይዘን ቀርበልናቸዋል። እንግዲህ እናንተም ሰብስክራይብ በማድረግ ወቅታዊ ዜናዎች በፍጥነት እንዲደርሱ ማድረጉን አይዘንጉ እያልኩ ወደ ዜናው ገባለሁ። ከዜናዎቹ ጋር ግሬስ ነኝ፣ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቤጂንግ የሆርሙዝን የባህር ወሽመጥ ዳግም ለማስከፈት ካልተባበረች በስተቀር በዚህ ወር መጨረሻ ወደ ቻይና ሊያደርጉት የነበረው ጉዞ ሊራዘም እንደሚችል አስጠነቀቁ። ይህ የትራምፕ ማስጠንቀቂያ ቀድሞውኑም ተሰባሪ በሆኑ የሁለት ሀገር ግንኙነቶች ላይ አዲስ የውጥረት ነጥብ ፈጥሯል። ፕሬዝዳንቱ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ከማርች 31 እስከ ኤፕሪል 2 ሊካሄድ ታቅዶ የነበረውን ከቻይናው መሪ ከሺጃፒንግ ጋር የሚያደርጉትን የመሪዎች ጉባኤ በፊት ቻይና ወሽመጡን ለማስከፈት እገዛ ታደርጋለች የሚል ግምት እንዳላቸው ገልጸዋል። ትራምፕም አክለው ለስብሰባው የቀረው የ2 ሳምንት ጊዜ ረጅም መሆኑን ገልጸው ዋሽንግተን ከዛ በፊት ግልጽ የሆነ አቋም እንደምትፈልግና ምናልባት ጉዞ ሊዘገይ እንደሚችል አመልክተዋል። ይህ ጉዞ ቢሳካ ትራምፕ በመጀመሪያው የስልጣን ዘመናቸው እንደ አውሮፓውያኑ አቆጣጠር በ2017 ካደረጉት ጉብኝት ወዲህ የመጀመሪያቸው ይሆናል። በተጨማሪም ሁለቱ መሪዎች በደቡብ ኮሪያዋ ቡሳን ከተማ ተገናኝተው የንግድ ጦርነታቸውን ለገደቡበት የ1 ዓመት የተኩስ አቁም ስምምነት ከደረሱት ከ5 ወራት በኋላ የሚደረግ ትልቅ ታሪካዊ ክስተት ነው። ወደ ቀጣዩ ዜና አልፋለሁ። ፕሬዝዳንት ዶናልድ ጄ ትራምፕ ኤርፎርስ ዋን አሁን በተሰኘው ፕሬዝዳንታዊ አይሮፕላን ውስጥ ሆነው ለጋዜጠኞች በሰጡት መግለጫ የኢራን ሕዝብ መንግስቱ ላይ ለምን አመፅ እንዳላስነሳ የገባቸውን ምክንያት አብራርተዋል። ፕሬዝዳንቱም የኢራንን አመራሮች ጉልበተኞች ሲሉ የጠሯቸው ሲሆን አደባባይ ወጥታችሁ ካመጻችሁ ጥይት ይዘንብባችኋል፣ ትገደላላችሁ የሚል ማስጠንቀቂያ በማውጣት ለሁሉም አሳውቀዋል። ስለዚህ ሰልፈኞች ለምን አደባባይ እንደማይወጡ በሚገባ ልረዳ እችላለሁ በማለት የህዝቡን ስጋት ተንትነዋል። ትራምፕ በኢራን ላይ ወታደራዊ ጥቃትና ጦርነት ከከፈቱ በኋላ የኢራን ህዝብ በአደባባይ በመውጣት መንግስቱን እንዲቃወም ጥሪ አድርገው እንደነበር ይታወሳል። ይሁን እንጂ አንድ ጋዜጠኛ አሁን ድል አድርገናል ብለው ለማወጅ ዝግጁ ኖት ሲል ላቀረበላቸው ጥያቄ ፕሬዝዳንቱ አይ ያንን ማለት አልፈልግም፣ ድል አድርገናል የምልበት ምንም ምክንያት የለም፣ ከዚህ ይልቅ አመድ አድርገናቸዋል ብዬ መናገር እችላለሁ ሲሉ አፋጣኝ ምላሻቸውን ሰጥተዋል። ተመልካቾቻችን የትራምፕን አስተያየት እንዴት አያችሁት? ኮመንት ላይ ሀሳባችሁን አስቀምጡልን። እየተከታተላችሁ የምትገኙት ግሬስ ቲዩብን ነው። ሰብስክራይብ ማድረጋችሁን አይዘንጉ እያልኩ እኔ ከወዲሁ እሰናበታችኋለሁ። ከዜናዎቹ ጋር ግሬስ ነበርኩ። መልካም ጊዜ